አሳፈረ? ያለውን ጉዳዩን ታውቃለህ አንተ በምን ምክንያት ልትሄድ ቻልክ? እኔ አንደኛ ያልጠበቁት ነገር ነው። እኔ ያልጠበቁት በዛ ደረጃ እንደዛ ልታወራለች። አንደኛ ስርዓት ቢሆን እንኳን ስርዓት ያለው አይመስለኝም እና በጣም የተነገርኩት ምን ልናገር ከዛ በኋላ ምን ልበል እንደዛ ምን ትይዝልዋለች እኔ ቁጭ ብዬ እንደዛ ካወራች ከዛ ቀጥሎ ምን አይነት ድርድርስ ምን አይነት ሽግግር ነው ማለት ነገሩ በይደር ካልተያዘ በቀር በዛ ወቅት ላይ ላንቺ ምን አይነት መልስ ነው ልመልስ የምችለው? ለምን አንቺን እንደዛ ስሜትሽን ወርታ እኔ ምንድነው መልስልሽ? ምን ሳፋለኝ? በጣም ነው ያፈርኩት። በጣም ቤተሰብ እኔ ለዛ ነው በዛው የቀረሁት። ይቅርታ በርግጥ መደወል ነበረብኝ አልደወልኩልሽ። ምን እንደምልም ግራ ስለገባኝ ነው። በወቅቱ ብደውልልሽ ይሰማሻል ብዬ ነው ያን እንትን ያላልኩት። በቃ ግራ ነው የገባኝ በእውነት እና አሳፍሮኝ ነው አውጥቼ አውርጄ ምን እንደምል ግራ ገብቶኝ ነው። አሁን ራሱ በዛው መጥፋት ይሆንብኛል ብዬ መልሼ ደወልኩልሽ ዛሬ። እንዴ አንተ ምን አሳፈረክ? ይሄ እኮ ፀሐይ የሞቀው ነገር ነው። ሁሉም እኮ የኔን ህይወት እኮ ሰዎቹ ላይ ያውቁታል። የሱን ስራውን የሚያደርገውን ሁሉም ያውቁታል። ለአንተ አዲስ ሆኖ አፍረክ ሊሆን ይችላል። ይሄ የሚያሳፍር ነገር አይደለም። እኔ ህይወቴን በሙሉ ይኖርኩበት ነው። ምንም የሚያሳፍር ነገር አይደለም። ፀሐይ የሞቀው ነው። አንተ በህይወት ስትኖር ክርስቲያን ሆኖ ሁለት ሚስት ያገባ ሰምተህ ታውቃለህ? ይሄ በጣም አሳፋሪ እኮ ነው። ጓደኛዬን እኮ የጠየቃት እኔ ያለሁኝ ከኔ ጋር ፍቺ ሳያደርግ እኮ ነው እሷን ጋብቻ እንፈጽም ብሎ ያላት እና ይሄ ለአንተ አሳፍረዋል። ለኔ ግን ያለ ነገር ሰውም የሚያውቀው ነገር ስለሆነ ምንም አያሳፍርም። ይሄ እኔ ምልክ ምንም ለኔ አያሳፍረኝም። ለምን መሰለክ? የተለመደ ነው፣ የለመድኩት ነው። ሁልጊዜ እንዲያውም እንደዚህ አይነት ነገር ካልተባለ ነው እኔ የማፍረው። ለምን ለምጄዋለሁ፣ በቃ እንደ ልማድ አድርጌዋለሁ። ሁልጊዜ ይሄን ነገር ድርጊቶችን ሲፈጽም ሁሉም የሚያውቀው ስለሆነ ለአንተ አዲስ ሆኖብክ ይሆናል ዛሬ። ወይ አይተከው አልሰማክም ሊሆን ይችላል የተለየ ቦታ ስለኖርክ እንጂ በዚህ በአካባቢ ያለው ሰው ሁሉም ያውቃል ይሄንን። እኔ ብቻ ነኝ ሳላቅ በቅርብ ያወቅኩትኝ እና የገዛ ጓደኛዬን ማለቱ እሱ ነው ትንሽ እንትን ያለው እንጂ ለኔ ለምጄዋለሁ። ለሰው ምን ይላል ብዬ ነው እንጂ ለኔ የተለመደ ነው። ሁሌ የተለመደ የምሰማው ነገር ነው። ሁልጊዜ ጭቅጭቁ በዚህ የተነሳ ነው። ግን አሁን ላንተ አዲስ ሆነብህ ራቅ ያለ ቦታ ስለኖር የነገረ ሰው ስለሌለ ድርጊቱን ስላልሰማክ ነው። ድርጊቱን ያው ከጓደኛዬ ሰምተሃል። ያም እውነት ነው፣ ውሸትም አይደለም። ማማዬ ይሄ ያሳፍራል። በባህላችንም በምንም የሌለ ነው ማለት በእርግጥ አንቺ ጥሉ ያው ስለቆያችሁበት ለምደሽ ሊሆን ይችላል። ይሄ በጣም የሚያሳፍር ነው። ለኔ ብቻ ሳይሆን ማንም ጋር ማንም እንትን ቢል የሚያሳፍር ነገር ነው እና ይሄ ጥሩ አይደለም። ይሄ አካሄድ እንደዚህ መለማመዱም ራሱ በዚህ ደረጃ ራሱ ልማድ አድርጌዋለሁ ማለት ይችላል። እሱ ትክክል አይደለም። እኔ ጉዳትሽን አይቼዋለሁ። ይሄ ያሳፍራል በእውነት በጣም ነው የሚያሳፍረው። አንቺ ትጎጃለሽ። አሁንም ጉዳቱ ራሱ ጀምሮሻል። በዚህ አሁን በእኔ እናንተ መሀል ነው ራሱ ያለው ክፍተት ሁለታችሁ ናችሁ የምትጎዱት። በነገራችን ላይ አንቺ ብቻ አይደለሽም፣ እሱ ብቻ አይደለም የሚጎዳው። የበለጠ ደግሞ የሚጎዳው በመሀላችሁ ያሉ ሁለት ልጆች ናቸው። ለእነሱ ስትይ ነው ብዙ ነገሮችን እንዲሁም ነው። አሁን ልጆቹም ሳይደሰቱ እናንተ መጎዳታችሁ እንዳለው ልጆቹን የባሰ መጉዳት አንቺ ተጎድተሽ ልጆች ይተርፋሻል። አንቺ ተጎድተሽ ልጆችሽ ተጎድተው እሱ ተጎድተው ምን ትርፉ ምንድን ነው? ትርፉ እኮ የለውም። አትሊስት አንድ ሰው ተጎድተው ሌላው ቢተርፍ አይሻልም? አንቺ ብትጎጂ ይሻላል። እውነቴን ነው የምልህ። አንቺ ደግሞ ይሄንን ሰላም ካወራሽ አንቺ የማትጎጂበት መንገድ ይመጣል። ለምን ብዬ ለልጆች ብዬ እኔ ልጎዳ? ልጆቹን ለመንግስት ሰጥቼ በነፃነት መኖር እፈልጋለሁ። ለምን እጎዳለሁ? እኔም እንደ ሰው መኖር እፈልጋለሁ። እስከ ዛሬ ተጎድቻለሁ፣ ይበቃኛል። አሁን በነፃነት ልጆቹን አስረክቤ የራሴን ህይወት ራሴን ዘና አድርጌ ፈታ ብዬ እንደ ሰው ቀሪው ዘመኔን ማሳለፍ ነው የምፈልገው። ምን መሰለህ ኤልያስ፣ እኔ በቃኝ። ለእነዚህ ልጆች ብዬ ሰው ቤት ሰራሁ። ምንም ያልሰራሁት ነገር የለም። ተንከራተትኩኝ፣ እንጀራም ጋገርኩኝ፣ ምንም አልኩኝ። ሁሉንም ነገር በቃ የደከምኩት ድካም ለልጆቼ ልጄ ማለት ነው እሱ ነው የሚያጠፋው። አሁንም እንጀራ ጋገርኩኝ አንስቶ እሱ ነው እንደፈለገ እንትን የሚለው። እሱ አጭበርባሪ ወንበዴ ነው። እሱ ይግባ ትለኛለህ እንደዚህ ቤት ውስጥ እንዲገባ አልፈልግም። አታልቅሽ። ያልኩሽን በደንብ አስተውይ። አሁን የሁለታችሁን ጉዳት ላለማየት እኮ ነው የማላችሁ ያለው። አታልቅሽ። ማልቀስ መፍትሄ አይሆንም። አታልቅሽ። እባክሽ አታልቅሽ።
አታልቅሽ አይደለም አታልቅሽ ተረጋጊ ማማዬ እስቲ አታልቅሽ ቆይ መፍትሄው አሁን እስቲ አንቺን ልጠይቅሽ እኔ በመሀላችሁ ለሽማግሌ እስካሁን ደርሳለሁ እና ያለውን ነገር እያየሁ እስቲ አንቺ የምትይው ነገር ካለ ደግሞ ልስማሽና የተቸገርሽው ምናምን ጀነሬሽን ምናምን ልክ ነሽ ትክክል እኮ ነሽ አንቺ እውነት እኮ አለሽ በዚህ እውነት ውስጥ እኮ አሁን እንዴት እናክመው ነው እናንተን ነገር እንዴት እናክመው ነው ያለሁት እንጂ እኮ አንቺ አልተቸገርሽም ማለት እኮ አይደለም ወይ እኔ ለሱ ግን እኮ አይደለም እና እስቲ ባንቺ በኩል ምን እሺ አሁን ቆይ ምን እናድርግ ከዚህ በኋላ እስቲ ንገሪኝ አንቺ እኔ የምለው በቃ መፍትሄ የሚሆነው ከሱ ጋር ስለይ ነው በቃ ከሱ ጋር ካልተለየሁኝ ምንም አይነት ሰላም ስለማይኖረኝ መለያየቱን ነው የሚፈልገው በቃ በሰላም መንገድ መለያየት ነው በቃ እሱ ነው የሚሻለው እሺ አንቺ አልሽ መለያየት ነው የምፈልገው አልሽ ትለያያላችሁ መለያየቱ ግን ማማዬ ልጆቹስ እሺ መለያየት ነው የፈለግሽው መለያየት ነው በቃ መፍትሄው ይሁን እሺ መለያየት ትለያያላችሁ ችግር የለውም ልጆቹስ ምን ይሆናሉ ልጆቹ የሚጡጠው ቢጠባ ልጅ የለ አሳድጌያለሁ ለፍቼ ተንከራትቼ አሳድጌያቸዋለሁ ለመንግስት ሰጥቼ በነፃነት እኖራለሁ ምን ሆናለሁ ደስተኛ ሆኜ ነው የምኖረው ምን ሆናለሁ እሺ አንቺ አልሽ ለልጆቹ ለመንግስት ሰጣለሁ አልሽ እሺ አንቺ ቻልሽ ይባል ይሄ ልጅ ይስማማል እነዚህ ልጆች በማጣቱ እንደገና ሌላ ቀውስ ያ ሰላም የሚፈጥርላችሁ ይመስልሻል እኔ አሁን መቼ ሰላም ፈለኩኝ እኔ እኮ የፈለኩት አሁን አንተ አልገባህም መሰለኝ ሐሳቤ ሰላም አይደለም እኔ የፈለኩት አሁን እኔ የፈለኩት ነፃነቴን ነው ልጆቹን አስረክባለሁ ለመንግስት በነፃነት እኖራለሁ ይሄንን ነው የምፈልገው ማማዬ በቃ ውሳኔሽ ነው ማለት ነው እኔ በእናንተ መካከል ስራዬ ቤቴን እናንተ ጋር የተመላለስኩበት በከንቱ በቃ አላሰብሽም ማለት ነው ትምህርት ውስጥ አላስገባሽም ማለት ነው በቃ እንደዚህ ነው በቃ ያንቺ መልስ ብቻ ነው መልሰሽ ሳታስቢ ግዴለሽ መልሰሽ አስቢ ደግመሽ ደጋግመሽ አስቢ ግዴለሽ ማስተዋሉ ለሁላችን ይጠቅማል የኔንም ድካም ይህ ቤተዛዚህ መላለሰው እናንተ ሰላም በቃለኝ ሰላም ማግኘታችሁ ደስታ ስለሚፈጥር ያኔም ለእናንተ ደስታ ስለሚፈጥር ሰላሙ በጣም የሰላም በጣም ለሁላችን ለአንቺም ለልጆችሽም እኔም እንደ ጓደኛ እንደ ወንድም ደስ ነው የሚለኝ እናንተ ሰላም ይህን ሳምንትም እኔ የቀረው አንቺም እኔም ሀሳባችን ተረጋግቶ ጥሩ ነገር እናስባለን ሳምንቱ ያሰብሽበታል እዛው ሀሳብሽ ላይ ግድ የለሽ አሁንም ጊዜ ልስጥሽ እና እስኪ አስቢ እኔ ምን መሰለህ አውጥቼ አውርጄ በደንብ አስቤበት አብላልቼ ነው እዚህ ውሳኔ ላይ የደረስኩት ለምን መሰለህ እኔ በሳምንት ጊዜ ውስጥ ሳይሆን ጊዜ እድሜን ልበል ግማሽ እድሜን በሙሉ በማሰብ በመጨነቅ በማለት ነው እንትን ያልኩት ስለዚህ አሁን በዚሁ ቢበቃ ነው የሚሻለው አንተም አትርከም ለምን ትደክማለህ በቃ እዚህ ጋር ቢቆም ነው የሚሻለው የኔ ሐሳብ ይሄ ነው እሺ ችግር የለም አስቢበት ድጋሚ አሁንም ጊዜ ልስጥሽና በደንብ አስቢበት በሚቀጥለው ተስፋ ሳልቆርጥ እመጣለሁ ያን ጊዜ መፍትሄ ይኖረዋል ግን አስቢ እስከዛ አስባለሁ በቃ ምን ላድርግ ብለህ ነው መጥፎ ባልና ሚስት ለጎረቤትም ለአስታራቂም አስቸጋሪ ነው ምን አደርጋለሁ እሺ በቃ አስብበታለሁ በቃ ትሄዳለህ ካለ የሆነ ነገር በልተህ ትሄዳለህ የሆነ ነገር ትሰራለህ አያስፈልግም በሚቀጥለው ሰላም ወዶ ባይሆን በአንድ ማድረግ ይጠመጣል እስከዛው ደህና ዋይ በቃሽ የሆነ ነገር ልስራልህና በልተህ ሂድ በባዶ አትሂድ ልስራልህ የሆነ ነገር ሌላ ጊዜ አይደለም ባይሆን በሚቀጥለው ሰላም ወርዶ በደንብ
ሰብስበን አንድ ላይ ሁሉ ቤተሰቡ ብሎ እንደዛ ነው ማለት ነው። ደህና ዋይ። ምን አይነት እድል ነው የኔ እድል? ምን አይነት እንትን ውስጥ እንደገባሁኝ እኔ አላውቅም። አሁን ከሱ ጋር መለየት ነው ብዬ ሳስብ አሁን እንግዳ ደግሞ እንደዚህ መጥቶ ሁልጊዜ እሱን እያስቸገርኩኝ እየመጡ ሽምግልና እየደከመ እሱ ሰውንም አደከምኩኝ። እኔ ምን ይሻለኛል? አሁን ከዛ ከአጭበርባሪ ጋር መልሼ እንደገና ታርቄ እንትን ልል ነው? መልሼ እሳት ውስጥ እንደገና እንደመግባት ነው የምቆጥረው። ምን ይሻለኛል? የኔ እድል በምን አይነት እድል ነው? ለማንም አይጠም እንደምን እድል አስቤ ይለኛል እንዴ? አላስብም።